ቅኔና የቅኔ መሰረታዊያን አካላት። የቅኔ አይነቱና መንገዱ በጣም ብዙ እንደሆነና በቀላሉ ከ4000 በላይ የቅኔ መንገዶች መኖራቸውን ሊቃውንቱ ይናገራሉ። ቢሆንም መንገዱና አይነቱ ይለያይ እንጂ ቅኔ ሲባል ግዴታ ሰምና ወርቅ የተባሉትን ሁለት ነገሮች በውስጡ ይዞ ይገኛል። ሰምና ወርቅ ለቅኔ እጅግ አስፈላጊዎቹ የሆኑ መሰረታዊያን ህዋሳቶቹ ናቸው። በሁለቱ መዋቅርነት ቅኔ ይፈጠራል ማለት ነው። ሰም የሚባለው በአረፍተ ነገሩ ላይ በቀጥታ ያለምንም ችግር በግልጽ የተቀመጠው የገጸ ምንባቡ ፍቺ ሲሆን፣ ወርቅ ደግሞ በኃይለ ቃሉ ወይንም አረፍተ ነገሩ ውስጥ ተሰውሮ በብዙ ምርምርና ማስተዋል ካልሆነ በስተቀር በቀላሉ ሊከሰት የማይችለው ምስጢራዊው ክፍል ነው። ሰምና ወርቅ በባልና ሚስት ሊመሰሉ ይችላሉ። የሁለቱ ግንኙነት ወይም ጋብቻው በባለቅኔው ወይንም በደራሲው ሲመሰል ከሁለቱ ባልና ሚስት የሚወለደው ልጁ በቅኔው ይመሰላል። ባልና ሚስት ሳይገናኙ ወይም ሳይኖሩ ልጅ እንደማይወለዱ ሁሉ ሰምና ወርቅ የሚባሉት ሁለቱ ነገሮች ከሌሉ ቅኔ የለም። ስሙ ተራ አነጋገር ይባላል እንጂ ቅኔ ሊባል አይችልም። ስለ ሁለቱ የቅኔ መንገዶች የቀረቡ ምሳሌዎች። ምሳሌ ለሰምና ወርቅ ቅኔ። ሀሌታዋ ክርዳዱን ከስንዴ መርጦ ለመለያ ትምህርት ሰፌድ ነው የባህል መሳሪያ። በዚህ ሰምና ወርቅ ቅኔ ወይንም ግጥም ላይ ምስጢር ያለበት ኃይለ ቃል ትምህርት ሰፌድ የሚለው ሲሆን ሰሙ ክርዳድ ከስንዴ ጋር ቢደባለቅ ሁለቱን ለመለየት የምንጠቀምበት የባህል መሳሪያ ሰፌድ ይባላል ወይም ነው ማለት ነው። ወርቁ ደግሞ ክርዳድ የተባለ ክፉ፣ ስንዴ የተባለ መልካም ነገር ሲሆን ክፉና መልካሙን አመዛዝኖ ለመለየት ወይም ለማወቅ የሚረዳን ትምህርት ነው ማለት ነው። ሌላው በምስጢራዊነቱ ረቂቅና ማራኪ የሆነው የቅኔ ክፍል ህብር ሲሆን ህብር ሀብረ አንድ ሆነ፣ ተባበረ፣ ተረዳዳ ከሚለው የግዕዝ ቃል የተገኘ ነው። በአንደኛው የሰምና የወርቅ ምሳሌ ላይ ሰምና ወርቅ በባልና በሚስት ቅኔው በልጅ እንደሚመሰል ተገልጾ ምክንያቱም ተዘርዝሯል። አሁን ደግሞ ህብር የሚለው ራሱን ችሎ በልጅ ይመሰላል። ምክንያቱም ልጅ የአባቱንና የእናቱን መልክና ባህሪ ነስቷል። ማለትም የሁለቱ የጋራ ፍሬ ነው። በውስጠ ታዋቂነት ሁለቱም አሉበት። በውጫዊው አካል ሲታይ ግን አንድ ሰው እንጂ ሁለት አይደለም። ህብርም ቃሉ አንድ ሲሆን ሁለት ትርጉም ይኖረዋል። ስለዚህ በውስጠ ታዋቂነት ሰምና ወርቅ አለው ማለት ነው። በዚህም ነው ህብር የተባለው። ህብር ማለት አንድ ሆኖ እያለ ሁለት ወይንም ከሁለት በላይ የሆኑ ትርጉሞችን በአንድ ላይ የሚያስተባብር ማለት ነው በማለት የቅኔ ሊቃውንት ያብራራሉ። ምሳሌ ለህብር ቅኔ ስርዓት አያውቅሞት የአቤል ዘመዱ ቀጠሮ ሳይሰጠን ደግሞ እንደ ልማዱ ጥር 30 ቀን መጣ በፈቃዱ። በዚህ ቅኔ ላይ ህብር የሆነው ቃል መጣ በፈቃዱ የሚለው ሲሆን ህብር የሆነበትን ምክንያት እንመልከት። ሰም አንዱ ሌላውን ለግል ወይንም ለጋራ ውይይት ማነጋገር ቢፈልግ በመጀመሪያ ፈቃደኛነቱን ይጠይቃል። ቀጥሎ ቀኑንና ሰዓቱን አስይዞ በቀጠሮ መሰረት ወደሚፈልገው ሰው ቤት ሂዶ ጉዳዩን ያከናውናል። ይህ ታዲያ ስርዓትን የተከተለ ድርጊት ነው ማለት ነው። ይህንን ስርዓትና ደንብ የማያውቅ ስርዓት የለሽ ከሆነ ግን ያለምንም ቀጠሮ ለእርሱ ብቻ ባመቸው ሰዓት በራሱ ፍላጎት በመምጣት በር አንኳኩቶ ክፈቱልኝ ልግባ ይላል። ስለዚህ ይህ አይነቱ ሰው ከስራው አንጻር ስርዓት አያውቅ፣ ስርዓተ ቢስ የሚል ቅጽል ስም ይሰጠዋል ማለት ነው። ወርቅ
የአቤል ዘመድ የተባለ ሞት ያለ ቀጠሮ በፈቃዱ መጣ ማለት ቅኔው የተዘጋጀው ፈቃዱ የሚባል ሰው በሞተ ጊዜ ለሐዘን መግለጫነት ስለሆነ በቀጠሮ የማይመጣ ሞት በድንገት መጥቶ ፈቃዱን ወሰደ ወይንም ገደለ ማለት ነው። ጎልቶ የሚታየውን ብቻ ተናገርኩ እንጂ በሁለቱም ምሳሌዎች የቀረቡት አምስቱም የአማርኛ ቅኔ ወይም ግጥም ስንኞች ከመጀመሪያ እስከ መጨረሻው እያንዳንዱን ቃል ብንመረምር ሁሉም ሰምና ወርቃዊ ባህሪ አላቸው። ለቤት መምቻ ብቻ የገባ ምስጢር አልባ ኃይለ ቃል የለም።